ለሳይንስ ሰዎች ያላቸውን አመለካከት ይቀይራሉ ብዬ ከማስባቸው ቲቪ ሾዎች ዘ ቢግ ባንግ ቲዮሪ አንዱ ነው። ሸልደን ኩፐር፣ ሌነርድ ሆፍስታተር፣ ፔኒ፣ ሃዋርድ ዋልዊዝ፣ ራጀሽ ኩትሮፓሊ፣ ኤሚ ፌራ ፋውለር እና በርንዴት ሮስተንካውስኪ የሾው ሜን ካራክተር ናቸው። የሾውን ይዘት ሞር እንድትረዱት ካራክተሮቹን ብሬክዳውን ላርግላችሁ። ሸልደን ኩፐር በካሊፎርኒያ ኢንስቲትዩት ኦፍ ቴክኖሎጂ ቴዎሬቲካል ፊዚክስ ሲሆን ቴዎሬቲካል ፊዚክስ የምናያቸው ነገሮች እንዴት ተፈጠሩ፣ ከምንድን ነው የተሰሩት፣ ነገሮች እንዴት ነው እርስ በርሳቸው ኢንተራክት የሚያደርጉትና የመሳሰሉ መሰረታዊ የፊዚክስ ጥያቄዎችን ለመመለስ የሚሞክር የፊዚክስ ክፍል ነው። ይህንን ለማድረግ ቴዎሬቲካል ፊዚስቶች የተለያዩ ኢኩዌሽኖችና ማቴማቲካል ሜቶዶችን ዴቨሎፕ ያደርጋሉ። ሸልደን ኩፐር እንደ ቴዎሬቲካል ፊዚስት ትኩረት አድርጎ ሪሰርች ይሰራ የነበረው በስትሪንግ ቲዮሪ ላይ ነበር። ምናልባት ስትሪንግ ቲዮሪ ምን እንደሆነ ለማታውቁ ሜይን ኮንሰፕቱ ለምሳሌኛ የምናውቀው ማተሮች የተሰሩት ከአቶሞች ነው። በውስጣቸው ኒውክለስ ሲኖር ኒውክለስ ውስጥ ደግሞ ፕሮቶንና ኒውትሮኖች ሲኖሩ የእነሱን ቢልዲንግ ብሎክ ደግሞ ኳርክስ እንላቸዋለን። ኳርክስ ምን ማለት እንደሆነ ድንገት ካላወቃችሁ እዚህ ጋር ፕሮቶንና ኒውትሮን ቢኖሩን በውስጣቸው አፕ ኳርክና ዳውን ኳርክ ይኖራቸዋል። አፕ ኳርክ የምንላቸው ፖዚቲቭ 2/3 ቻርጅ ሲኖራቸው ዳውን ኳርክ የምንላቸው ደግሞ ኔጋቲቭ 1/3 ቻርጅ አላቸው። በፕሮቶን ውስጥ 2 አፕ ኳርክ እና 1 ዳውን ኳርክ ሲኖረን በኒውትሮን ውስጥ ደግሞ 1 አፕ ኳርክ እና 2 ዳውን ኳርክ ነው ያሉን። ይሄ ማለት የፕሮቶን ኳርክ ቻርጅ መጠን ስንደምራቸው 2 አፕ ኳርክ ስላለን 2/3 ሲደመር 2/3 እና ተጨማሪ 1 ዳውን ኳርክ ስላለን 1/3 ስንቀንስ ፖዚቲቭ 1 እናገኛለን። ለዚህም ነው ፕሮቶን ፖዚቲቭ ቻርጅ አለው የምንለው። በአንጻሩ ኒውትሮኖች 2 ዳውን ኳርክ እና 1 አፕ ኳርክ ስላላቸው 2/3 ሲቀነስ 1/3 ሲቀነስ 1/3 ስናደርግ 0 እናገኛለን። ለዚህም ነው ኒውትሮን ኒውትራል ነው ምንም ቻርጅ የለውም የምንለው። ለማንኛውም ስትሪንግ ቲዮሪ የሚያምነው እነዚህ ኳርክስ የተፈጠሩት በስትሪንጎች ነው። ልክ ከጊታር የሚያምር ድምፅ እንደምንፈጥረው የተለያዩ ስትሪንጎች በተለያየ መንገድ ቫይብሬት ሲያደርጉ ነው የተለያዩ ሰብ ፓርቲክልስ የሚፈጠሩት ብሎ ሲሆን ሸልደን ኩፐርም ይህንን ቲዮሪ ፕሩቭ ለማድረግ የተጠቀመው የመጀመሪያ አፕሮች ቦዞኒክ ስትሪንግ ቲዮሪ የሚባል ሲሆን ሰብ ፓርቲክሎቹን የሚፈጥሩት ስትሪንጎች ልክ እንደ ጊታር ክሮች ተመሳሳይ ተፈጥሮ አላቸው። ነገር ግን በተለያየ ሌቭል ቫይብሬት ሲያደርጉ ነው የተለያየ ሰብ ፓርቲክልስ የሚፈጠሩት የሚል ሐሳብን የያዘ ነው። ይሄ ሐሳብ አላስኬድ ሲለው አፕሮቹን ወደ ሄትሮቲክ ስትሪንግ ቲዮሪ ቀየረ። ይሄ አፕሮች ከመጀመሪያው የሚለየው ስትሪንጎቹ ተመሳሳይ ሳይሆኑ የተለያየ ተፈጥሮ ነው ያላቸው የሚል ስለሆነ ነው። በጊታር ብቻ ሳይሆን በቫዮሊንም በክራርም በመጠቀም የሆነ አይነት ሙዚቃ እንደመፍጠር ማለት ነው። ከዚህ በመቀጠል ስትሪንግ ቲዮሪን በመጠቀም ብላክ ሆልን ኤክስፕሌን ለማድረግ ሲሞክር ነበር። ብላክ ሆል በጠፈር ውስጥ ያለ ስፔስ ታይም ሪጅን ሲሆን የሚታወቀውም ባለው ከፍተኛ የስበት ኃይል ማንኛውንም አካባቢ ላይ ያለ ነገር ስቦ ወደ ውስጥ በማስገባት ነው። ማንኛውንም ላይት ስቦ ስለሚያስቀርና ምንም ስለማናይ ነው ብላክ ሆል የምንለው። ሸልደን ኩፐር ይህንን ስፔስ ታይም ሪጅን ነው በስትሪንግ ቲዮሪ ኤክስፕሌን ለማድረግ የሞከረው። አሁን የተነጋገርነውን የብላክ ሆል ሐሳብ እንደ ኦርኬስትራ አስቡት። ኦርኬስትራ ውስጥ በጣም ብዙ የሙዚቃ መሳሪያ አለ። በጣም ይጮሃል። እናንተ ሄዳችሁ የሆነ መሳሪያ ብትጫወቱ የእናንተን ለይቶ ማዳመጥ በፍጹም አይቻልም። ጭራሽ ላትሰሙም ትችላላችሁ። ይሄኔ የእናንተ ድምፅ በኦርኬስትራው ተዋጠ እንላለን። በስትሪንግ ቲዮሪ ውስጥም ብላክ ሆልን እንደዚሁ ነው የምናስበው። ብላክ ሆል ከብዙ ኮምፕሊኬትድ ስትሪንጎች የተፈጠረ ስለሆነ ሌላ ማንኛውንም ላይት ቢመጣ በእነዚህ ስትሪንጎች ውስጥ ይዋጣል። ስለዚህ ይሄ ላይት የደረሰበትን ማወቅ የምንፈልግ ከሆነ የግድ እያንዳንዱን ስትሪንግ መለየት ይኖርብናል። ይህን ማድረግ ከቻለን ደግሞ ብላክ ሆልን አንደርስታንድ ማድረግ እንችላለን ማለት ነው። እንግዲህ ይህንን አፕሮች ነው ስትሪንግ ኔትወርክ ኮንደንሴት አፕሮች የምንለው። እዚህ ጋር ግን ልብ ማለት ያለባችሁ ስትሪንግ ቲዮሪ ገና ፕሩቭ ያልተደረገ ብዙ ምርምሮች እየተሰሩበት ያለ ቲዮሪ መሆኑን ነው። ከዚህ ባለፈ ሸልደን ኩፐር አይዴቲክ ሚሞሪ ወይንም ሃይሊ ሱፔሪየር አውቶባዮግራፊካል ሚሞሪ ያለው ሲሆን ይሄ ማለት ነገሮችን በጣም ለአጭር ጊዜ በማየት በመስማት ብቻ እያንዳንዱን ዲቴል ማስታወስ የሚያስችል ብቃት ማለት ነው። ከዚህ ባለፈ የአስፐርገር ሲንድረም ምልክቶች ይታዩበታል። አስፐርገር ሲንድረም በኦቲዝም ስፔክትረም ውስጥ ያለ ዲስኦርደር ሲሆን ሶሻብል አለመሆን፣ ሬፒቴቲቭ ቢሄቪየር ፓተርን መኖርና በተወሰኑ ነገሮች ብቻ ላይ ኢንትረስትድ መሆን ዋነኛ መገለጫዎቹ ናቸው። ሌላኛው ካራክተር ሌነርድ ሆፍስታተር ሲሆን በካልቴክ ኤክስፐሪመንታል ፊዚስት ነው። ኤክስፐሪመንታል ፊዚስቶች ዋናው ስራቸው የተለያዩ የፊዚክስ ኤክስፐሪመንቶችን ዲዛይን እና ፐርፎርም ማድረግ ነው። ሌነርድ በዋናነት ሃይ ፓወር ሌዘርስ ላይ ነው የሚሰራው። ከዚህ ባለፈ ክላሲፋይድ በሆነ የመንግስት ሚሊተሪ ሮኬት ፊውል ሪሰርች ላይ እስከ 8000 ኪሎ ኒውተን ጀነሬት ማድረግ የቻለበት ፕሮጀክት ላይ ተሳትፏል። ከዚህ ባለፈ ልክ እንደ ሸልደን በብላክ ሆል ዙሪያ ጥናት ያደረገ ሲሆን የእሱ ጥናት ትኩረት ያደረገው በዊሊያም ጆርጅ አንድሩ ፕሪዲክቲቭ ቲዮሪ ላይ መሰረት ያደረገ ነው። ቲዮሪው የሚለው በጣም በደፈናው ብላክ ሆል ሳይስባቸው የሚቀሩ ፓርቲክልስ አሉ። እነሱን ዲቴክት ማድረግ ከቻለን ብላክ ሆልን መረዳት እንችላለን የሚል ነው። እነዚህም ፓርቲክልስ ወይንም አንድሩ ራዲዬሽን እንላቸዋለን። ለዚህም የሲሙሌሽን ጥናት ማለትም ተመሳሳይ ባህሪ ያላቸውን ፓርቲክልስ በክፍት ውሃ ቦታ ለማግኘት ወደ ኖርዝ ሲ በመጓዝ ሪሰርችም ሲሰራ ነበር። ሌላኛዋ ሜን ካራክተር ፔኒ ናት። ቺዝኬክ ፋክተሪ ውስጥ አስተናጋጅ ስትሆን የሳይንስ ባክግራውንድ ባይኖራትም ከሌሎች ካራክተሮች ጋር የምታደርገው ኢንተራክሽን ብዙ ነገሮችን እንድትረዱ ያደርጋቸዋል። ራጀሽ ኩትሮፓሊ ህንዳዊ ሲሆን በዛው በካልቴክ አስትሮፊዚስት ነው። አስትሮፊዚክስ ስለ ጋላክሲዎች፣ ከዋክብት፣ ፕላኔቶች በአጠቃላይ ስለ ስፔስ የሚያጠና የፊዚክስ ክፍል ነው። ራጀሽ ኒው ሆራይዘን የሚባለውን ስለተለያዩ ፕላኔቶች መረጃ ለመሰብሰብ ጥቅም ላይ የሚለውን ሳተላይት ዲዛይን የማድረግ ስራ ላይ የተሳተፈ ሲሆን በኩፐር ቤልት ላይ 2008 ኤንኪው 17 ወይንም ፕላኔት ቦሊዩድ ብሎ የጠራው ፕላኔታሪ ኦብጀክትን ማግኘት ችሏል። ይሄኛው ኦብጀክት ያው ለሾው ብለው
የጨመሩት ሲሆን ግን ኢን ሪያሊቲም በኩፐር ቤልት ላይ የተለያዩ ፕላኔታሪ ኦብጀክቶች ተገኝተዋል። ይሄ የእኛ ሶላር ሲስተም ቢሆን እዚህ ጋር ፀሐይ ብትኖር እዚህ ጋር ምድር ብትኖርና ሌሎች ክቦቹ ያሉበት ቦታ ላይ ፕላኔታሪ ሪጅን ቢሆን ከፕላኔታሪ ሪጅን ውጭ ያለውን የተለያዩ ፕላኔታሪ ኦብጀክቶች ያሉበት ቦታ ነው ኩፐር ቤልት የምንለው። እንዲሁም ብዙዎቻችን የምናውቃት ፕሉቶ ያላቸው በዚህ ቤልት ላይ ሲሆን በዚህ ምክንያት ብዙዎቻችን ፕሉቶን ፕላኔት እንደሆነች ብንማርም አሁን ግን ከፕላኔቶቹ ተቀንሳ ድዋርፍ ፕላኔት ሆናለች። እንግዲህ ራዲዬሽን የሚያገኘው የፕሉቶ አይነት ፕላኔታሪ ኦብጀክት ነው። ሃዋርድ ዋሎዊዝ በዛው ካልቴክ ኤሮስፔስ ኢንጂነር ሲሆን የጁፒተርን ጨረቃዎች እየተሽከረከረ ሃይ ሪዞሉሽን ያላቸውን ዲጂታል ኢሜጆች ካፕቸር ማድረግ የሚችል ሳተላይት ዲዛይን ላይ የተሳተፈ ሲሆን በዋናነት የቀን ተቀን ስራው የተለያዩ ሳተላይቶችን ሪሞትሊ ሪፔር ማድረግ ነው። ዋሎዊዝ ፕሮግራመብል ሃንድ የሚባል ሪሞትሊ የተለያዩ ሳተላይቶችን ሜንቴን ለማድረግ የሚጠቅም ሮቦትም ሰርቷል። ከዚህ ባለፈ ዋሎዊዝ ዜሮ ግራቪቲ ዌስት ዲስፖዛል ሲስተም መስራት የቻለ ሲሆን ይሄ ደግሞ በቀላል አማርኛ ስፔስ ላይ የተለያዩ ጠፈርተኞች የሚጠቀሙበት ሽንት ቤት ማለት ነው። እመኑኝ ግራፊቲ በሌለበት ሽንት ቤት መስራት በጣም ከባድ ነው። ኤሚ ፌራ ፋውለር ደግሞ ኒውሮባዮሎጂስት ስትሆን ያው ኒውሮባዮሎጂ ስለ ነርቨስ ሲስተም፣ ብሬን፣ ስፓይናል ኮርድ የሚያጠና ሲሆን የኤሚ ጥናት ትኩረት የነበረው ፕራይሜትስ ላይ ሲሆን ፕራይሜትስ የምንላቸው ልክ እንደ ሰው አይነቶቹን ዝንጀሮ፣ ጦጣ፣ ጉሬዛ ምናምን የምንላቸው ናቸው። ከሰው ጋር ተቀራራቢነት ስላላቸው ኤሚ በእነሱ ላይ ስለ አዲክሽን በዋናነት የኒኮቲን አዲክሽን ላይ ነበር ጥናቷ የሚያተኩረው። በርንዴት ሮስተንካውስኪ ማይክሮባዮሎጂ ስትሆን ያው ማይክሮባዮሎጂ ስለ ማይክሮ ኦርጋኒዝምስ የሚያጠና ሲሆን ዜንጂን በሚባል ፋርማስቲካል ካምፓኒ ውስጥ የምትሰራ ናት። ሌሎች ሪሌተብል የሆኑ ካራክተርስ እንደ ስቱዋርት ዴቪድ ብሉም ኮሚክ ቡክ ኦነር ነው። ሌዝሊ ዊንክል እንደ ለነርድ ኤክስፐሪመንታል ፊዚስት ነች። በርት ኪብለር በካልቴክ ጂኦሎጂስት እና የመሳሰሉ ኢንተረስቲንግ ካራክተሮች አሉ። ከዚህ ባለፈ ኤለን መስክ፣ ስቴቨን ሃውኪንግ፣ ስታንሊ፣ ኒል ዲግራስ ታይሰን፣ ቢል ጌትስ፣ ስቲቭ ዋዝኒያክ የመሳሰሉ ብዙ ሴሌብሪቲዎች ገዝቶ ነው የተለያዩ ኤፒሶዶች ላይ ተሳትፈዋል። የስታር ዋርስ እና ስታር ትሬክ ፋን ከሆናችሁ ደግሞ ብዙ የእነሱን ሪፍረንስ ስለሚጠቀሙ ሞር ኢንጆይ ታደረጉበታላችሁ። ቢግ ባንግ ቲዮሪ የተዝናናችሁ የምትማሩበት ሃይሊ ሪኮመንድ የማደርገው ቲቪ ሾው ነው።